እሷኮ የአላህ አማና ማናት? እሷ የተከበረችው ሚስትህ ከቤተሰቧ በትህትና ዝቅ ብለህ የጠየካት ሚስትህ የተከበረች ናት። አላህ አማና ናት። አማኗን ሐቋን ተወጣ ጠብቃት፣ አደራ ናት። ሴት በእስላም እህቱና ሚስቱና ልጁና እናት ሆና የተከበረች ናት። ሚስትህን ጠብቃት፣ ተንከባከባት። የሚስት ሐቅ ከባድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አደራ የሴቶቻችን ጉዳይ ብለው አደራቸውን በመጨረሻ ሰዓት የተናገሩላት ሚስት የልጆችህ እናት፣ የደስታህ ምንጭ። አላህ ሱብሓነሁ ወተዓላ ልጅን የሚረዝቅህ ከሷ ነው። ስለዚህ ሚስትህን ተንከባከባት፣ ሚስትህን ተንከባከባት፣ ሚስትህን ተንከባከባት። በኢስላም ትልቅ ደረጃ አላት። አላህ በእሷ ተደሰተ፣ እሷም በአንተ ተደስታ ጀነት ውስጥ አላህ ይሰባስባችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله. السلام عليكم ورحمة الله. استغفر الله. يا جماعة ሰላት ልክ እንደጨረስን ዘለን ወደ ስልካችን አንሂድ። እንግዲያውስ ሁለት ጀነትን የሚያስገቡንን ተግባሮች ላመላክታችሁ። ሁላችንም ፈርድ ከጨረስን በኋላ ሱብሃንአላህ አልሐምዱሊላህ አላሁ አክበር 33 ጊዜ ከዛን ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ያልን እንደሆነ አላህ የውመል ቂያማ ወንጀላችን የባህር አረፋን ያክል እንኳን ቢበዛ አላህ ይምረናል ኢንሻአላህ። ሁለተኛው ተግባር ደግሞ ከሁሉም ፈርድ ሰላት በኋላ አየተል ኩርሲይን የቀራ ግለሰብ በሱና በጀነት መካከል ያለው ግርዶሽ ምንድነው? ሞት ነው። ከሞተ ያ ሰውዬ ጀነት ገባ ብለዋል የኛ ውድ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም። ሰሉ ዐለ ነብይ